ሰላም ሰላም እንዴት ናችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁኝ። ዛሬ ይዤላችሁ የመጣው ቃል ምስረታ ነው። የፊደሎችን ስብስብ ቃላት ምስረታ እንለማመዳለን። ቃል ምስረታ ማለት አጭር ፊደሎችን በአንድ ላይ እያደረጉ ትርጉም የሚሰጡ ቃላቶችን ማንበብ ማለት ነው። እንዴት እንደምታነቡና እንዴት ፊደሎችን ማወቅ እንዳለባችሁ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ ተከታተሉ ማለት ነው። በግል ማጥናት የምትፈልጉ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድታውቁ አግዛችኋለሁ። አሁን ቀጥታ ወደ ቃላቶቹ ማንበብ እንሄዳለን። መልካም ቆይታ ይሁንላችሁ። መጀመሪያ በዚህ ወደ ፊት ለፊት በሰማያዊ የተጻፈውን እናነባለን። መጀመሪያ ላይ ያለው ወንበር ይላል። ወንበር የሚለው ቃል የወን የነን የበንና የረን ፊደል ይዞ ወንበር የሚለውን ቃል ትርጉም ያለው ቃል ይሰጠናል ማለት ነው። ወንበር የሚለው መጠሪያ በእነዚህ ፊደሎች ነው የሚጠራ። በማን በወ በነ በበና በረ ፊደል ማለት ነው። ድምፃቸውን ደግሞ የምታውቋቸው ቅጥላታቸውና የፊደሎችን አቀማመጥ በደንብ ፊደል ላይ በደንብ ስትማሩ ነው እዚህ ላይ ማንበብ የምትችሉት ማለት ነው። የወ መጀመሪያ ናት፣ የነ 6 የበ መጀመሪያ የረም 6ኛ ድምጽ ናቸው። በአንድ ላይ ወንበር የሚል ቃል ይሰጣል ማለት ነው። ቀጥሎ ወረቀት ይላል። ይሄ ደግሞ ወረቀት የሚለው ደግሞ ወን ፊደል ረን ፊደል ቀን ፊደል እና ተን ፊደል ይዞ ወረቀት የሚል ቃል ይሰጣል ማለት ነው። ወረቀት የሚለው ደግሞ ወንና ረን ቀን የመጀመሪያ ድምጽ ናቸው ሶስቱ የተ6ኛ ወረቀት የሚለውን ቃል ይሰጠናል ማለት ነው። ቀጥሎ አዳራሽ ይላል። አዳራሽ ይላል። ይሄ ደግሞ አዳራሽ የአን ፊደል የደን የረን እና የሸን ፊደል ነው የያዘው። አዳራሽ የሚለውን ቃል ይሰጣል። አ መጀመሪያ ደ 4 ረም 4 የሸ 6 አዳራሽ ይላል። መጨረሻ ላይ የሚገኘው ሶ ናት። ከዛ ኬ ከዛ ት ሶኬት ይላል። በአንድ ላይ ሶኬት ሶና የከ5 የተ6 ሶኬት የሚል ቃል ይሰጣል ማለት ነው። እንደዚህ ያደርጋችሁ መለማመድ ከኔ ጋር አብራችሁ እየጠራችሁ ማንበብ። ጀማሪና ፊደል የቆጠራችሁ ከሆነ እንደነዚህ አይነት ቪዲዮዎች በየቀኑ ለቃለሁ እየገባችሁ ተማሩ ማለት ነው። መጀመሪያ ወንበር ይላል። ከዚያ ወረቀት፣ ከዚያ አዳራሽ ሶኬት ይላል ማለት ነው። እንደዛ አድርጋችሁ ማንበብ። ቀጥሎ ያለው መስመር ደግሞ በአረንጓዴ የተጻፈው እናነባለን። መጀመሪያ ላይ ያለው ሻንጣ አ የሚል ድምጽ አለው አራተኛ ሲሆን ሸ መጀመሪያ ነው። ይሄ ግን ሻ ነው አራተኛ ማለት ነው። ሻንጣ የሸ 4 የነ 6 የጠ አራተኛ ድምጽ ሻንጣ የሚል ቃል ይሰጣል። ሻንጣ ይላል። ቀጥሎ መረዳት ይላል። ደግሞ መረዳት መን ፊደል ረን ፊደል ደን እና ተን ፊደል በመያዝ መረዳት የሚለውን ቃል ይሰጣል ማለት ነው። መረዳት መጀመሪያ ናት ረ ደ አራተኛ የተ6ኛ ማለት ነው። መረዳት የሚለውን ቃል ይሰጣል ማለት ነው። ቀጥሎ እየተባለ ይላል። እየተባለ አ ፊደል የፊደል የተ የበና የለ ነው። ምን የሚል ቃል ይሰጣል? እየተባለ የሚለውን ቃል ይሰጣል ማለት ነው። እየተባለ መጨረሻ ዜሮ ይላል። ደግሞ ዜሮ እንግዲህ እኔ እዚህ ጋር የምሰራላችሁ ፊደሎች እናንተ ትለማመዱባቸዋላችሁ ብዬ በማስባቸው አጫጭር ቃላቶችን ረዘም ባሉ ቃላቶች ትርጉም የሚሰጡ ቃላቶችን ነው የምሰራላችሁ። እናንተ እየገባችሁ ማንበብ መለማመድ አለባችሁ ማለት ነው። ማንበብ እንድትለማመዱባቸው ወደ ረጅም ጽሁፍ ወደ አረፍተ ነገር የተለያዩ ጽሁፎችን እንድታነቡባቸው በማሰብ ማለት ነው። ስለዚህ ይህንን በማሰብ ነው የምሰራላችሁ። መጨረሻው ዜሮ ነው። አምስተኛ የረሮ ነች። በአንድ ላይ ዜሮ ይላል። ስላንብብላችሁ ሻንጣ የመጀመሪያው፣ ከዛ መረዳት፣ ከዛ እየተባለ፣ ከዛ ዜሮ የሚሉ ቃላቶችን አነበብን ማለት ነው። ኦኬ ቀጥሎ በቀይ የተጻፈው መጀመሪያ ያለው መጠነኛ ይላል። መጠነኛ መፊደል የጠና የነ መጀመሪያ ድምጽ ነው። የኛ አራተኛ መጠነኛ የሚለውን ቃል ይሰጣል ማለት ነው። መጠነኛ ቀጥሎ የጋራ ይላል። የጋራ የፊደል የገ እና የረ ማለት ነው። የጋራ ይላል። ቀጥሎ ንብረት ይላል።
ነፊደል በንና ረን ተን ፊደል ይዞ ንብረት የሚል ቃል ይሰጣል። ንብረት ንን ስድስተኛ መጠቀም በን ስድስተኛ የረ መጀመሪያ የተ ስድስት በአንድ ላይ ንብረት ይላል ማለት ነው። ከዛ መጨረሻ ላይ ያለው ሶ ናት። እቺ መጨረሻ ናት ሶ ነች። ስ ስድስተኛ ት ሶስት ሁለቶችም የሰ ፊደሎች ናቸው። ይችኛዋ ሶ ነች። ይቺ ስ ስድስተኛ የተ ስድስት ሶስት የሚለው ቃል በእነዚህ ፊደሎች ይገለጻል ማለት ነው። ሶስት እንዲያርጋችሁ ማንበብ መጀመሪያ ላይ መጠነኛ ከዛ የጋራ ከዛ ንብረት መጨረሻው ሶስት የሚለውን ቃል ይሰጣል ማለት ነው። ኦኬ አሁን ደግሞ በጥቁር የጻፉት ጠ ቃ ሚ ጠቃሚ ጠ ፊደል ቀ አራተኛ የመ ሶስተኛ ጠቃሚ ይላል ማለት ነው። ቀጥሎ ገጠመኝ ገጠመኝ ገ ፊደል ጠ ፊደል እና መ ፊደል የኘ ስድስተኛ ገጠመኝ ይላል ማለት ነው። ገጠመኝ ቀጥሎ ክፍሎች ክፍሎች ይላል ደግሞ ክፍሎች የከን የፈን የለንና የችን ፊደል ይዞ ክፍሎች ይላል ማለት ነው። ክፍሎች የከን የፈንና የለን ፊደል ይዞ የችን ስድስተኛ ይዞ ክፍሎች ይላል ማለት ነው። መጨረሻው ሞዴል ሞ መጨረሻ ናት የደ አምስት የለ ስድስተኛ ሞዴል የሚል ቃል ይሰጣል። ሞዴል እንደዚህ በማድረግ ማንበብ። ልድገምላችሁ። ጠቃሚ የመጀመሪያው አብራችሁ ፈጠን ብላችሁ ነገር አንብቡ። ቀጥሎ ገጠመኝ ከዛ ክፍሎች መጨረሻው ሞዴል የሚለውን ቃል ይወስዳል ማለት ነው። አሁን ደግሞ በአረንጓዴ የተጻፈውን አያለሁ። ሁለተኛ ይላል። ሁለተኛ የሃን የለኔተን እና የኛን ፊደል ይዞ ሁለተኛ ይላል ማለት ነው። ቀጥሎ ጠንካራ ይላል። ይህ ደግሞ ጠንካራ። ቀጥሎ ድርሻ ይላል። ድርሻ ደን ፊደል የደንና የሸን ፊደል ይዞ ማለት ነው። ድርሻ መጨረሻው ችሎታ የቸ ስድስተኛ የለ መጨረሻ የተ አራተኛ ማለት ነው። ችሎታ ይላል ማለት ነው። ላንብብላችሁ። ሁለተኛ የመጀመሪያው ከዛ ጠንካራ ድርሻ ችሎታ የሚሉ ቃላቶችን አነበብን ማለት ነው። መናፈሻ መን ፊደል ነን ፊደል የፈን የሸን ይዞ መናፈሻ። ከዛ መውጫ የመን የወንና የጨን ፊደል ይዞ መውጫ። ቀጥሎ ምክር ይላል። የመን የከንና የረን ፊደል ይዞ ምክር። መጨረሻው ሆቴል የሚሉ ቃላቶችን አነበብን ማለት ነው። በመጨረሻ ላይ ያለውን አንድ ድገምላችሁና እንጨርስ። መጀመሪያው መናፈሻ፣ ከዛ መውጫ፣ ምክር፣ ሆቴል የሚሉ ቃላቶችን አነበብን ማለት ነው። እንደዚህ ያደረጋችሁ ተለማመዱባቸው። የዛሬ ቪዲዮ እነዚህን ይመስሉ ነበር። ከተመቻችሁ ላይክ እና ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው።